What's good guys, we're back with another YouTube video ከብዙ ጊዜ መጥፋት በኋላ እንደነገርኳችሁ ይሄንኛው ቪዲዮ የሚሆነው ኢንትሮዳክሽን ነው። ከዚህ በኋላ የምሰራላችሁ ቪዲዮዎች ትንሽዬ የሆነ መንደርደሪያ ነገር ይሰጣችኋል ብዬ ስለማስብ ነው። ብዙ ሰዎች ቲክቶክ ላይ ትመጡና ትጠይቁኛላችሁ፣ እንዴት ነው እንግሊዘኛችን ዴቨሎፕ የምናደርገው? እንዴት ነው አክሰንታችን ዴቨሎፕ የምታደርገው? እንዴት ነው ቮካቡላሪ ወርዶችን የምናቆናም ትለኛላችሁ። እኔ ረዳኝን ነገር ልንገራችሁና በዚህ ቪዲዮ ከዚህ በኋላ ባሉት ቪዲዮዎች ደግሞ ቀጥታ ወደ ትምህርታችን እንገባለን ማለት ነው። በየቀኑ ለ2 ደቂቃ ወይ ለ3 ደቂቃ ወይ ለ4 ላይ 5 ደቂቃ የሚሆን ቪዲዮ ሰራላችኋለሁ። ሁሉንም አይነት የእንግሊዘኛ ዘርፍ ከቨር የሚያደርግ ቪዲዮችን ለመስራት ሞክራለሁ በየቀኑ ማለት ነው። ዛሬ ግን እንዴት አክሰንታችሁን ዴቨሎፕ እንደምታደርጉ ልንገራችሁ። ለምሳሌ እኔ ረዳኝ መንገድ እኔ ከ2010 ዓመተ ምህረቱን ግን ከቢያንስ ከ14 ዓመት ጀምሮ የጀስቲን ቢበር ፋን ነበርኩኝ፣ ቢግስት ፋን። ስለዚህ እሱ ሙዚቃዎች አዳምጣለሁ። የሱ ሙዚቃዎች በማዳምጥበት ጊዜ አብሬ ዘፈኑ ዘፍናለሁ። ያ ማለት እሱ በሚልበት አባባል አክሰንቶቹን አብሬ ውላለሁ። ይሄ በጣም የኔን አክሰንት ዴቨሎፕ እንዳደርገውና አሜሪካን አክሰንት እንዲይዝ የኔ እንግሊዘኛ አደርግኛል። እኔ ኢቭን ወርዶች ትርጉማቸውን ከማወቄ በፊት ቃላቶችን በትክክል አሜሪካኖች እንደሚሏቸው እላቸው። ይሄ ማለት አክሰንቴ ዴቨሎፕ ሆኖ ያለቀ ነበር መጀመሪያ ላይ ማለት ነው። ወርዶችን ለማወቅ ቮካብሎችን ለማወቅ ሞር ወርዶችን ለማወቅና ሞር ሴንቴንሶችን ለመረዳት ደግሞ ፊልሞችን ማየት በጣም ጥሩ ነው። እንግሊዘኛ ፊልሞችን የብሪቲሽ ሊሆን ይችላሉ፣ አሜሪካን ሙቪዎች ሊሆን ይችላሉ። ኤኒ ካይንድ ኦፍ ሙቪ ግን በእንግሊዘኛ የተሰሩ ፊልሞችን የምታዩ ጊዜ ወርዶቹን ቃላቶቹ ሲናገሯቸው ተዋንያኑ እናንተ አእምሮች መቀረብ ይደም ከዛ ከሲቹዌሽኖች ጋር ፊልሙ ላይ ከተፈጠረው ክስተት ጋር ማያያዝ ትጀምራላችሁ። ያ ያያያዛችሁት ክስተት አንድ ላይ ሚኒንግ መስጠት ይጀምራል። የዛኔ ወርዶች መረዳት ትጀምራላችሁ። እነዚህ ወርዶች ግን ፊልም ላይ ስታዩዋቸው ልትረሷቸው ትችላላችሁ። እንዳትረሷቸው የሚያደርገው ሌላ ምንድን ነው? ማንበብ። የእንግሊዝኛ መጽሐፍቶችን ምንም ስለምንም ይሁን ጉዳዩ አንስታችሁ ማንበብ። ዝም ብላችሁ ስታነቡ ወርዶቹ በተደጋገሙ ቁጥር ከፊልሙ ጋር ካያችሁት ሚኒንግ ጋር አንድ ላይ አብሮ ትርጉም መስጠት ይጀምራል። አንድ ላይ ሴንስ መስጠት ይጀምራል። ስለዚህ በጣም የእንግሊዝኛ ቃላት እውቀታችሁን ለማሳደግ በጣም ይጠቅማችኋል ፊልሞችን ማየትና መጽሐፍትን ማንበብ ማለት። እንዳልኳችሁ አክሰንቶችን ዴቨሎፕ ለማድረግ ደግሞ ሙዚቃ ማዳመጥ ምንም በቃ የማትደረደሩበት ነገር ነው። በደንብ የእንግሊዝኛ ሙዚቃዎችን አዳምጡ። ይሄ እንደመጀመሪያው ምናል ብዬ ስለማስብ ነው። ከዛ ደግሞ አንድ አብሮችሁ የሚናገር ሰው ፈልጉ። ፈረንጅ ላታገኙ ትችላላችሁ፣ እንግሊዘኛ ኔቲቭ ተናጋሪ ላታገኙ ትችላላችሁ። ግን ሌላ እንደናንተ እንግሊዘኛ መማር የሚፈልግ ሰው አብሯችሁ መናገር መስራት የሚችል እንግሊዘኛችሁ ላይ በጣም ትልቅ ለውጥ የምታመጡ ይሆናል ብዬ አስባለሁ። ስለዚህ ጋይስ ከዚህ በኋላ በሚኖሩ ቪዲዮዎች የተለያዩ የእንግሊዘኛ ፓርቶችን ኢንትሮዳክሽን፣ ራሳችሁን ኢንትሮዲዩስ ማድረግ እንዴት እንደምትችሉ፣ ራሳችሁን ከሰው ጋር እንዴት ማውራት እንደምትችሉ፣ ገበያ ቦታዎች እንዴት እንደምታወሩ፣ ግሮሰሪዎች ላይ፣ ሆቴሎች ላይ ስለ ፊልም እንዴት እንደምታወሩ፣ ስለ ሙዚቃ እንዴት እንደምታወሩ፣ የምትጠቀሟቸው ቨርቦች ምንድን ናቸው የሚሉትን ብሬክዳውን እያደረግን አጭራጭር የሆኑ ቪዲዮዎች በየቀኑ እናንተ ቪዲዮ የምሰራላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ከዚህ በኋላ በጣም ኮንሲስተንት ሆኜ ቪዲዮዎችን በየቀኑ መለቅላችሁ ይሆናል። ጥያቄ ካላችሁ፣ ሀሳብ ካላችሁ፣ ዳኒ እንደዚህ ያደርግ ይሄን ነገር ጨምርልኝ የምትሉት ነገር ካለ ኮመንት ለማስቀመጥ ትችላላችሁ። ሳውስ